ትራንስፖርት ችግር አሁን እንደዚህ አይነት ቦታ ወጥተህ ገና ብረት ላይ ታወር ላይ የሚሰቀለው እንደሆነ አይታል ምን ያህል ክብደት እንዳለው ምናልባት አንዴ ገመድ ይዘህ ስበህ ምናምን ነገር ካየ ታዲያ ገመዱ ይበላል በጓንት ራሱ ይክምክም በጓንት ይዘህ እኮ ይሄ ራሱ አዎ ከነጓንቱ ራሱ ይከብዳል ስራው ራሱ አዎ ያንን ግን እዛ ያሉት ካልተረዱ ምን ያደርግልሃል አንተ እነሱ ስልክ ላይ ያለውን ነገር የሚፈልጉት ሪፖርት የሚደረገው ለዛም ያስቃል በሪፖርት ነው ታዲያ ሎክ በዛው ሀገርን እንወቅ ነው እኮ ስራው ሲጀምር የቴሌ ስራ ምናምን ከሆነ በቃ በጣም ብዙ ቦታዎችን ታያለህ አዎ ተራራውን ምኑን በቃ ምክንያቱም የሚገባበት ቦታዎች በጣም የተለያዩ ሁሉም ጋር ስለሚዳረሱ የማየት እንትኑ ሰፊ ነው እኔ በቃ ሰው የትም ይኖራል የሚለውን ያረጋግጥኩት መች መሰለህ አፋር ሲሄድ አፋር ላይ በቃ አይታል ወደ ጋላፊ ሜጃ ጋር በረሃ ላይ የሚኖሩት ሰዎች ቤት 2 ቤት 3 ቤት ያለበት እዛ አለት ውስጥ የሚኖር ሰው ስታይ የሰው ልጅ በቃ ደግሞ እኛ እዛ ቦታ ላይ ጋላፊ ላይ የበረሃ አበል ስላለ እዛ ተመድበ ማለት ነው እንደማንኛውም ሰራዊት ዝም ብለህ እንትን አትልም አበል አለ ኦኬ መሆን አለብህ መንቀሳቀስ የለብህም እዛው መንቀሳቀስ የለብህም ደግሞ አበል ስላለ እዛ እንወዳለን እኛ ኦኬ ተጨማሪ ስለሚታሰብም ከዛ ባይቀይሯችሁ ደስ ይላችኋል ከገቢው አንፃር ደግሞ እንደኛ አሁን ትልቅ መኪና ተሳቢዎች እነሱ ደግሞ የግድ በራው ላይ ደግሞ እነኛ አፋሮች ዝላኖች በጣም ያስቸግራሉ በጣም ላይ ይገላሉ ምናምን ስለዚህ እኛን ካዩ ስራውት ካዩ በጣም ለላጊ ነገሮች እንደኛ ይዘው ይመጣሉ በቃ ከዛ ወደዚህ ይላካል ወደዚህ በጣም እኛን ያንከባከባሉ ደስ ይላቸዋል እነሱም በነፃነት ይሰራሉ እናንተም ከነሱ የሆነ ነገር ሲይዘው ሲመጡ ይዘውላችሁ ይመጣሉ ደግሞ በረሃ ነው ገንዘብ ስላለ ጥቅም ስላለ እንወዳለን በቃ ይለመዳል አየሩ እኔ የሆነ ሰዓት ስራው ምን ሰራው እንደነገርኩ እንዲህ በርቀት ከአንቴናው ፊት ለፊት ላይ ቆመን በርቀት ነው የሚሰራውና